አድማጮች ዛሬ ስለ አፍንጫ አለርጂ ወይም ሳይነስ መነሻውና ባህላዊ መድኃኒቱን እነግራችኋለሁ። አጠር ያለች ቪዲዮ ነው፣ ተከታተሉኝ። የአፍንጫ አለርጂ መነሻ ብዙ ጊዜ ለዚህ ችግር ለማጋለጥ የሚከተሉት ሁኔታዎች በምክንያትነት ይጠቀሳሉ። አቧራ፣ የአበባ መፈንዳት፣ ሰውነት የሚለቃቸው እንዲህ ንጥረ ነገሮች፣ ሞቃታማ፣ ደረቃማና ዝናባማ ወቅቶች፣ በቤተሰብ የዘር ሐረግ ችግሩ ከነበረና የመሳሰሉት በምክንያትነት ይጠቀሳሉ። የአፍንጫ አለርጂ ወይም የሳይነስ ምልክቶች የአፍንጫ የአፍ አካባቢ፣ የጉሮሮ፣ የቆዳ ወይም የሌሎች ማናቸውም አካላት ክፍሎች መቆጥቆጥ፣ ለማሽተት መቸገር፣ ለረጅም ጊዜ የማያቋርጥ ቀጭን ንፍጥ፣ ማስነጠስ፣ የአይን ማልቀስ ናቸው። የማሽተት እና የመቅመስ ስሜት መቀነስ፣ ሳል፣ ማታ ማታ የሚባባስ መጥፎ የአፍ ጠረን፣ ድካም፣ ትኩሳት፣ የአፍንጫ መዳፈን፣ ሳል፣ የጆሮ መዳፈን፣ ጉሮሮ ህመም፣ የአይን ማበጥ፣ የራስ ምታት፣ የፊት ማሰከና የመሳሰሉት ይታዩበታል። ሳይነስን ለመከላከል የሚረዱ መንገዶች ፊትን ከመንካት በፊት እጅን መታጠብ፣ አለርጂ የሚያስከትሉ ነገሮችን ጠንቅቆ ማወቅ ነው። ከማራገቢያዎች ይልቅ አየር መቆጣጠሪያዎችን መጠቀም ወዘተ የመሳሰሉ ናቸው። መፍትሄ እና ባህላዊ መድኃኒቱን አሁን እነግራችኋለሁ። የሚያስፈልጉ እነዚህ 4 ተክሎች ናቸው። አንደኛ የወርቅ በሜዳ ስር፣ ሁለተኛ ጥቁር አዝሙድ፣ ሶስተኛ ነጭ ሽንኩርት፣ አራተኛ የአርማጉሳ ስር ነው። እነዚህም ከላይ የምታያቸው ናቸው ማለት ነው በፎቶ ላይ። እነዚህን ግብዓቶች ለየብቻ አድርጎ በማዘጋጀት ከወርቅ በሜዳው 1 የስኳር ማንኪያ፣ ጥቁር አዝሙድ 1 የሾርባ ማንኪያ፣ 4 ፍሬ ነጭ ሽንኩርት እና ከአርማጉሳው ደግሞ 1 የስኳር ማንኪያ በማድረግ አንድ ላይ አዋህዶ በሚመቸውት ሰዓት ከ7 እስከ 14 ቀን በአፍንጫ መሳብ ትክክለኛ መፍትሄ ነው። ለሌሎች ሼር አድርጉ፣ ሳይነስ ላለባቸው ማለት ነው። ሰብስክራይብ ያድርጉ። ኢትዮጵያዊነት ታላቅነት